የፊልሙ መቼት ወደፊት ሩቅ ዘመን ላይ የተመሰረተ ነው። ዓለማችን ሰዎችን በየቀኑ ይበልጥ እንዲጨነቁ በሚያደርግ አንድ ሚስጥራዊ ኃይል በድብቅ እየተጠቃች ትገኛለች። በዚህ ጭንቀት ምክንያት ዘኢመርጀንሲ በመባል የሚታወቅ ዓለም አቀፋዊ የፍርሃት ድባብ ተፈጥሯል። ይህም ዜጎች መጥፎ ነገር ሊፈጠር ነው የሚል ስጋት እንዲያድርባቸው አድርጓል። ይህ ደግሞ በተራው ኢኮኖሚውን ያተረማምሳል፣ እንዲሁም ዓለምን ለሚያውኩ ሌሎች ችግሮች መንስኤ ሆኗል። ሬኒ ማንበብ የሚወድና ከራሱ ጋር ጊዜ ማሳለፍ የሚያስደስተው ወላጅ አልባ ልጅ ነው። ጓደኞችን ማፍራት ቢፈልግም በወላጅ አልባ ህፃናት ማሳደጊያ ውስጥ ያሉት ሌሎች ልጆች ግን ብልህ በመሆኑ ያፌዙበታል። ሬኒ ብዙ ጊዜ ቦታው እዚህ እንዳልሆነ ይሰማዋል። ለዚህም ዋናው ምክንያት ሌሎቹ ልጆች ግማሽ ያህል እንኳን እንደሱ ብልጥ ስላልሆኑ ነው። ብቸኛው አማካሪው የቋንቋ አስተማሪ የሆነችው ሚስ ፔሩማል ናት። አንድ ቀን አሸናፊዎቹ ቦትራይት አካዳሚ በተባለ ታዋቂ ትምህርት ቤት እዛ ለመማር የነፃ ትምህርት ቤት እድል የሚያገኙበትን አንድ የፈተና ማስታወቂያ ታሳዩዋለች። ሬኒ ሁልጊዜም ወደ ቦትራይት ወደ ተባለው ትምህርት ቤት መግባት ቢፈልግም በራሱ ችሎታ ላይ ግን ጥርጣሬ አለው። ሚስ ፔሩማል ግን ፈተናውን ከሚወስዱት ተማሪዎች ሁሉ ይበልጥ ለዚህ እድል የሚገባው እሱ እንደሆነ ታረጋግጥለታለች። በማግስቱ ጧትም ወደዛ ልትወስደው መጣች። በመቀጠልም በመኪና ወደ ፈተናው አዳራሽ ሄዱ። እዚያ እንደደረሱም መልካም እድል ተመኝታለት ተቃቅፈው ተለያዩ። ከሱ ጋር ፈተናውን ለመውሰድ ሌሎች ብዙ ልጆችን መጥተዋል። ፈታኛቸው ነምበርቱ የምትባል ለየት ያለ ጸባይ ያላት ነገር ግን ጥብቅ የሆነች ሴት ስትሆን ምን ማድረግ እንደሚፈቀድና እንደማይፈቀድ አጭር ማብራሪያ ትሰጣቸዋለች። ሬኒ የመጀመሪያውን ጥያቄ ሲመለከት ከከፍታ ላይ እየወደቁ ካሉ አንድ ዝሆንና አንድ ፍየል መካከል አንዱን ብቻ የማትረፍ እድል ቢኖረው የትኛውን እንደሚያድን ይጠይቀዋል። ሬኒም ዝሆኑን እንደሚያድን ይመልሳል። ምክንያቱም ዝሆኑ ሲወድቅ የፍየሉን አወዳደቅ ሊያቀለውና ሁለቱም ሊተርፉ ይችላሉ በሚል ተስፋ ነው። ከርህራሄ ጋር የተያዙ ምላሾችን የሚሹ በርካታ ተመሳሳይ ጥያቄዎችን ከመለሰ በኋላ ደፋር መሆን አለመሆኑን ወደሚጠይቀው የመጨረሻ ጥያቄ ይደርሳል። ሬኒ በዚህ ላይ ለማሰብ ጥቂት ጊዜ ወስድና ደፋር ነኝ ብሎ ማሰብ እንደሚፈልግ ይመልሳል። ነምበርቱም እርሳሳቸውን እንዲያስቀምጡ ትጠይቃቸዋለች። ተማሪዎቹ በትዕግስት እየጠበቁ ሳለ እሷ ፈተናውን ታርማለች። አረማ ከጨረሰች በኋላ ይህንን ፈተና የሚያልፉ ተማሪዎች ወደ ሁለተኛው የፈተና ምዕራፍ እንደሚያልፉ ታሳውቃቸዋለች። ልክ ከቀኑ 7 ሰዓት ላይም በአጠገባቸው በሚገኘው ህንፃ ውስጥ ሪፖርት ማድረግ እንዳለባቸው ትነግራቸዋለች። ወደ ፈተናው ይዘው መምጣት የሚፈቀድላቸው ደግሞ አንድ እርሳስና ላጲስ ብቻ መሆኑንም አጥብቃ ታሳስባቸዋለች። ሬኒ የእርሳሱ ጫፍ ቢሰበር መቅረጫ ይሰጣቸው እንደሆነ ሲጠይቃት ለፈተናው አስፈላጊ የሆነ ነገር ሁሉ እንደሚቀርብላቸው ትመልስለታለች። በመቀጠል የሬኒን ስም ብቻ የያዘውን ያለፉትን ተማሪዎች ዝርዝር ታነባለች። ከዛ ሁሉ ተፈታኝ ሬኒ ብቻ በማለፉ ሌላው ሁሉ በብስጭት ግቢውን ለቆ ይወጣል። ሬኒም ወደ ቀጣይ ፈተና አዳራሽ ያመራል። ወደ ክፍሉ እየተራመዱ ሳለ ከሱ ፊት የነበረችው ሮንዳ የተባለች ልጅ ሳታስበው እርሳሷን የፍሳሽ ማስወገጃ ትቦ ውስጥ ጥለዋለች። የሮንዳ ጓደኛ ደግሞ በእሷ ምክንያት ፈተና እንዳይመልጣት ጥላት ወደ ውስጥ ትገባለች። ሬኒ ግን ሊረዳት ፈቃደኛ ይሆናል። ፈተናው ሊጀመር ጥቂት ደቂቃዎች ብቻ ስለቀሩት በፈተና ክፍል ውስጥ መቅረጫ እንደሚሰጥ እርግጠኛ ሆኖ እርሳሱን ለሁለት በመስመር አንዱን ይሰጣታል። እሷም ምስጋናዋን ገልጻ በፈተናው ወቅት መልሶቹን ልታሳየው እንደምትችል ትነግሯለች። ነገር ግን ሬኒ ጥያቄዋን አልተቀበለውም። በፈተናው አዳራሽ ውስጥ ነምበርቱ ማንም ሰው በፈተናው ወቅት ቢያወራ ከፈተናው እንደሚባረር ታስረዳቸዋለች። ፈተናው ረዥምና ከባድ እንደሚሆንም አክላ ትናገራለች። አንዲት ልጅ በዚህ ንግግር ስታጉረምርም ድምጽ በማሰማቷ ከፈተናው ትባረራለች። ሬኒም እጁን ያነሳና እርሳሱን መቅረጽ እንደሚፈልግ በምልክት ያሳያታል። ነምበርቱም ይህንን ተረታ እንዲቀርስ ትፈቅድለታለች። በመጨረሻም ፈተናው ይጀመራል። ሆኖም ጥቂት ሰከንዶች እንዳለፉ አንድ ልጅ ይህንን ማድረግ አልችልም እያለ እየጮኸ ሮጦ ይወጣል። ሬኒ ለሱ ለመረዳት በጣም ከባድ የሆኑ ጥያቄዎች ላይ ያተኩራል። አብዛኞቹ የዓለም ታሪክና ጂኦግራፊን የተመለከቱና የላቀ ማርክ ያላቸው ጥያቄዎች ናቸው። ያም ሆኖ ልክ ከሬኒ ፊት የተቀመጠችው ሮንዳ በግማሽ ሰዓት ውስጥ ብቻ ፈተናዋን ሰርታ ትጨርሳለች። መልሶቿን ከማስረከቧ በፊትም በድብቅ አንዲት ትንሽ ወረቀት ለሬኒ ትጥልለታለች። ወረቀቷ ሁሉንም መልሶች የያዘ ነበር። ሬኒ በጥያቄዎቹ እየተቸገረ ቢሆንም ወረቀቷን ለማንሳት አልፈለገም። አንዳንድ ተማሪዎች ከጥያቄዎቹ ክብደት የተነሳ ሊያለቅሱ ስለደረሱ የክፍሉ ድባብ እጅግ አስጨናቂ ነበር። ሬኒ አንዳቸውንም መልሶች አያውቅም። ነገር ግን ጥያቄዎችን በጥንቃቄ ሲያነብ የመጀመሪያው ጥያቄ መልስ በመጨረሻው ጥያቄ ውስጥ እንደተደበቀ ይገነዘባል። በዚህ መንገድ
ሁሉም መልሶች በጥያቄዎች ውስጥ ይገኛሉ ማለት ነው። ይህንን ካወቀ በኋላ መልሶቹን በቀላሉ ይጽፋል እና ፈተናውን በጥሩ ሁኔታ ያጠናቅቃል። ከጥቂት ጊዜ በኋላ ውጤት ይነገራል። አሁንም ሬኒ ብቻ ያልፋል። ሮንዳ ኮረጃ ስለነበር ይህ ለእሷ አስገራሚ ሆኖበታል። እሷም መልካም እድል ተመኝታለት ለተጨማሪ መመሪያዎች እንዲጠብቅ ትታው ትሄዳለች። ከዚያም ስቲኪ ዋሽንግተን የተባለ ከፍተኛ ውጤት የሚያመጣ ተማሪ ወደ ክፍሉ ይገባል። ስቲኪ ልዩ የማስታወስ ችሎታ አለው። ይህ ማለት ያየውን ነገር ሁሉ ማስታወስ ይችላል ማለት ነው። እሱም በምድቡ ፈተናውን ያለፈ ብቸኛው ሰው ነበር። ይህም ለሱ እንግዳ ነገር ሆኖበታል። ምክንያቱም ሌላ ሰው ኮርጆ ነበርና። ለካስ ከፈተናው በፊት ተመሳሳይ ገጠመኝ አሳልፎ ኖሮ እርሳሷን ፍሳሽ ውስጥ የጣለችው ያቺኑ ልጅ አግኝቷት ነበር። የዚህ ማታለያ ትክክለኛው ዓላማ ታማኝነታቸውንና ደግነታቸውን መፈተን እንደነበር ይገነዘባሉ። ስለዚህም እነሱ አለፉ። ነገር ግን በጥያቄዎቹ ላይ ብቻ ያተኮሩት ሌሎች ተማሪዎች ግን አላለፉም። በድንገት አንዲት ልጅ ወደ ክፍሉ እየሮጠች መጣችና ራሷን ኬት ብላ አስተዋወቀቻቸው። እሷ ቀይ የመሳሪያ ባልዲዋን ሳትይዝ የትም የማትሄድ አትሌቲክና ጨዋታ የምትወድ ቀልቃላ ልጅ ናት። ኬት ጥያቄዎቹ በጣም ከባድ ስለነበሩ ፈተናውን እንዳላለፈች ትነግራቸዋለች። ነገር ግን እሷ የተመረጠችው ረብሻ በመፍጠር የተናደዱትን ወላጆች እንድታባረር ነንበርቱን ስለረዳቻት ነበር። በመቀጠል ክሪስታና ድዊ ቡድኑን ይቀላቀላሉ። እነሱም ፈተናውን ያለፉ ሲሆን ወደ ቦትራይት አካዳሚ እንደሚገቡ ከፍተኛ በራስ መተማመን አላቸው። ክሪስታ ሁሉን አዋቂ ነኝ ባይ ስትሆን ሁሉም ሰው ከሷ እንደሚያንስ ታስባለች። ቡድኑ ከተሰበሰበ በኋላ ቀጣዩን ፈተና ከሚቆጣጠረው ሚሊጋን ጋር ይተዋወቃሉ። እሱም ተራ በተራ ወደ አንድ ክፍል እንዲገቡ መመሪያ ይሰጣቸዋል። እናም ክሪስታን መጀመሪያ እንድትገባ ይጠይቃታል። ክሪስታ ወደ ክፍሉ ስትገባ የቼዝ ቦርድ ዲዛይን ያለውን ወለል ታስተውላለች። ወለሉ ያለው ማስታወሻ ጥቁር ወይም ነጭ ቅርጽ ያላቸውን ካሬዎች ሳትረግጥ ክፍሉን እንድታቋርጥ የሚጠይቅ ነበር። እሷም የማታለያ ጥያቄ እንደሆነ በማሰብ ፈርጠም ብላ አይሆንም በማለት ስራውን ለመስራት አሻፈረኝ ትላለች። ሚሊጋንም ፈተናውን ስላላለፈች ከፈተናው ያሰናብታትና ወደ ቤቷ እንድትሄድ ይነግራታል። ቀጥሎ ዲዊ ወደ ክፍሉ ይገባና አትሌቲክ ችሎታውን በመጠቀም ወደ ቢጫ ቅርጾቹ ይዘላል። ከዛም ግድግዳው ላይ ተጣብቆ በቀላሉ ወደ ሌላኛው የክፍሉ ጫፍ ይዘላል። እሱ ካለፈ በኋላ ኬት ከቀይ የመሳሪያ ባልዲዎቿ ጋር ትገባለች። ከባልዲያ ውስጥ ገመድ አውጥታም መንገድ ለመስራት አጥብቃ ታስሯለች። ኬት ለረጅም ጊዜ በሰርከስ ውስጥ ትሰራ ስለነበር በገመድ ላይ በቀላሉ መራመድ ትችላለች። ክህሎቷን ተጠቅማ ወደ ሌላኛው ጫፍ ከደረሰች በኋላም ተልኳን ትጠነቅቃለች። የስቲኪ ተራ ሲደርስ ጥያቄውን በጥንቃቄ ያነብና በእግራቸው እንዳይረግጡ በግልጽ እንደሚጠይቅ ይገነዘባል። ስለዚህ በምትኩ በአራት እግሮቹ እየዳኸ ክፍሉን ያቋርጣል። በመጨረሻም ሬኒ ለረጅም ጊዜ ካሰበ በኋላ ዝም ብሎ በመራመድ ወደ ክፍሉ ሌላኛው ጫፍ ይሄዳል። ፈተናውን እንዴት እንዳለፈ ሲጠየቅ ሳጥኖቹ ረዘም ያለ ርዝመት እንዳላቸው፣ ይህ ማለት ካሬዎች አልነበሩም ማለት ነው ሲል ይመልሳል። ጥያቄው ካሬዎቹ ላይ እንዳይረግጡ ስለሚጠይቅ እሱ ዝም ብሎ ቢያልፍ ምንም ችግር አልነበረውም። ከዛ በኋላ ሚሊጋን የመጨረሻው ፈተናቸውን ወደሚወስዱበት ቦታ አብሮት እንዲመጡ ይጠይቃቸዋል። መድረሻቸው ለመድረስ መንገዱ ይህ ነው በማለት ወደ አንድ የፍሳሽ ማስወገጃ ቱቦ ይዟቸው ይሄዳል። ልጆቹ ለእንደዚህ አይነት ታዋቂ ትምህርት ቤት የመግቢያ ፈተና የመጨረሻ እጩዎችን በፍሳሽ ቱቦ ውስጥ ማለፍ የሚጠይቅ መሆኑ እንግዳ ሆኖባቸዋል። ሬኒም ከፈታኞቹ መካከል አንዳቸውም ቢሆኑ ስለ ቦትራይት አካዳሚ እስካሁን እንዳላነሱ ያስተውላል። ያም ሆኖ ይህ በሚሊጋን ላይ እምነት በማሳደር ይከተለውና አንድ ትልቅ ቪላ ግቢ ፊት ለፊት ይደርሳሉ። በውስጥ ሁሉም ነገር ዝግጁ መሆኑን ለማረጋገጥ ሚሊጋን ለጥቂት ደቂቃዎች ብቻቸውን ትቷቸው ይሄዳል። ልጆቹ ብቻቸውን ሲቀሩ ድዊ ስፖርት መስራት ይጀምራል። ሌሎቹ ሶስቱ ደግሞ ስለ ቤተሰቦቻቸው ያወራሉ። ኬት ትንሽ ልጅ እያለች እናቷ እንደሞተችና አባቷ በወላጅ አልባ ሕፃናት ማሳደጊያ ውስጥ ጥሏት እንደሄደ ትገልጻለች። ነገር ግን ለሰርከስ ያላትን ልዩ ፍቅር ያገኘችው በዚህ መንገድ ስለሆነ እሱን አትወቅሰውም። ሬኒም ወላጆቹን ፈጽሞ እንደማያውቃቸው ነገር ግን በአጠቃላይ እንደሚናፍቁት ይናገራል። ድዊም በመቀጠል ወላጆቹ እንደሚወዱትና ተአምራቸው ብለው እንደሚጠሩት ይናገራል። ከዚያ በኋላ መውጫው ወደሚያደናግር ወደሚመስል ትልቅ ቪላ ውስጥ ይጠራሉ። ሮንዳም ከፊታቸው ትመጣና እነሱን እንድትፈተናቸው ተልካ እንደነበር ትገልጽላቸዋለች። ለቀጣዩ ተልኳቸው በቪላ ውስጥ በአራት የተለያዩ ክፍሎች ይቀመጡና ወደ ሁለተኛው ፎቅ የሚደርሱበትን መንገድ እንዲፈልጉ ይጠይቃሉ። ወደ ተባለው ፎቅ ከወጡ በኋላ ደውሉን የሚደውሉት የመጀመሪያዎቹ 3 ሰዎች ያልፋሉ። እንደ ፍንጭ ሮንዳ ይህንን በአይናቸው ጨፍነው ማድረግ እንደሚችሉ ትነግራቸዋለች። በመጨረሻም ስራው ይጀምራል። ሬኒም ወዲያውኑ ፍንጮችን መፈለግ ይጀምራል። በእያንዳንዱ በር ላይ ወደ ተለያዩ አቅጣጫዎች የሚያመላክቱ 4 ምልክቶች እንዳሉ ያያል።
በሌላ በኩል ስቲኪ የተሰጠውን ፍንጭ በቁም ነገር ወስዶ አይኑን ጨፍኖ መንገዱን ለመፍታት ይሞክራል። ይሁን እንጂ ባለው ልዩ የማስታወስ ችሎታ የተነሳ መንገዱን በፍጥነት ያገኘዋል። ኬት ደግሞ ከተለመደው ውጪ ግድግዳው ላይ ያለውን የአየር ማናፈሻ ከፍታ ወደ ላይ ለመውጣት ትጠቀምበታለች። በመጨረሻም ስቲኪን የሚከታተለው ዲዊ አለ። ደረጃው ላይ ሲደርስ ዲዊ ስቲኪን ወደ ግድግዳው ገፍትሮት ከሁሉም በፊት ደውሉን ይደውላል። ሬኒም ብዙም ሳይቆይ ምልክቶቹ አቅጣጫውን በሚነግሩበት የብሬል ጽሑፍ የተጻፉ መሆናቸውን ያውቃል። እሱም ደረጃው ጋር ይደርስና ስቲኪ እንዲነሳ ይረዳዋል። ኬት አስቀድማ እዚያ ደርሳ ሁሉም በአንድነት ደውሉን መደወል እንዲችሉ እየጠበቀቻቸው ነበር። ሶስቱም እንደደወሉትም ሶስቱ ያሸንፋሉ። ዲዊ ግን ከውድድሩ ይሰረዛል። በመመሪያው ላይ ደውሉን የሚደውሉት የመጀመሪያዎቹ 3 ያሸንፋሉ ስለተባለ ስቲኪ፣ ኬት እና ሬኒ በአንድነት የደወሉት 3ቱ በመሆናቸው አሸንፈዋል። ከዚያ በመቀጠል የፈተናው ዋና አቀነባባሪ ከሆኑት ከሚስተር ቤኔዲክት ጋር ይተዋወቃሉ። ስለ ተጨማሪ ገለጻ እያወሩ ሳለ ኮንስታንትስ የተባለችው አራተኛዋና በእድሜ ትንሹ አባል ቡድናቸውን ትቀላቀላለች። እሷ ማንም ሰው ስለሚያስበው ነገር ደንታ የሌላት ትንሽና ብልህ ልጅ ናት። ለካስ እሷ ፈተናውን ያለፈችው ከሌሎቹ በተለየ መንገድ ነበር። በመጀመሪያ ሁሉም ጥያቄዎች ስህተት ናቸው በማለት ሁሉንም ሰረዛቸዋለች። ከዚያም መመሪያዎቹን በመተላለፍ የፈለገችውን ያህል እርሳሶች አምጥታለች። በመጨረሻው ፈተና ደግሞ መንገዱን ከመፈለግ ይልቅ ቁጭ ብላ ሳንዱች እየበላች ዘና ስትል ነበር። ያም ሆኖ ይህ ልዩ ማንነቷ እንድትመረጥ አድርጓታል። በመቀጠል እውነቱ በሚነገርበት ወሳኝ ሰዓት ሚስተር ቤኔዲክት የተመለመሉት ለቦትራይት አካዳሚ የነጻ ትምህርት እድል ሳይሆን ዓለምን ለማዳን ለተዘጋጀ የሚስጥር ተልዕኮ መሆኑን ይነግራቸዋል። ልጆቹ እየተፈጠረ ያለው ነገር ለመረዳት ከብዷቸዋል። ሚስተር ቤኔዲክት አደጋውን በማስቆም ዓለምን ከቀውስ ማዳን የሚችሉት እነሱ ብቻ እንደሆኑ ያስረዳቸዋል። ለካስ በሬዲዮ እና በቴሌቪዥን አማካኝነት በመላው ዓለም አንድ ሚስጥራዊና አእምሮን የሚያጠቃ መልእክት እየተላለፈ ይገኛል። ሰዎች እንደነዚህ ያሉ የቴሌቪዥንና የሬዲዮ ፕሮግራሞችን ሲያዳምጡ የሚሰሙት ከፍተኛ ድግግሞሽ ያለውን ድምጽ ብቻ ነው። ነገር ግን ከዚህ ድምጽ ጀርባ አንድ ሰው የሰው ጆሮ ሊሰማው በማይችለው ዝቅተኛ ድግግሞሽ የአመጽ መልእክቶችን ጨምሯል። ምንም እንኳን ሰዎች መልእክቱን መስማት ባይችሉም አእምሯቸው ግን ለድግግሞሹ ምላሽ ይሰጣል። ስለዚህ ሳያውቁት መልእክቱን ማመን ይጀምራሉ። ይህም እንዲጨነቁ ያደርጋቸዋል። እነዚህ መልእክቶች ኢመርጀንሲ ብለን የምንጠራው የዓለም አቀፍ የድንጋጤ ምናባዊ ፈጠራን አስከትሏል። 1 ዓመት ከወሰደ ምርምር በኋላ ሚስተር ቤኔዲክት የመልእክቶቹ ሲግናሎች የሚመጡት የህፃናት ትምህርት ቤት ከሚገኝበት አንዲት ደሴት መሆኑን አረጋግጧል። በመሆኑም ወደዚያ ደሴት መሄድ የሚፈቀድላቸው ልጆች ብቻ ናቸው። ስለዚህ ለዚህ ተልዕኮ የእነሱ ቡድን ተመርጧል። አይሁንም የማለት ምርጫ የተሰጣቸው ሲሆን እንዲህ አይነት ብልህ ልጆችን በማግኘቱም ደስተኛ መሆኑን ይነግራቸዋል። ከብዙ አስተሳሰብ በኋላ ሁሉም ተልዕኮውን ለመቀላቀል ይስማማሉ። እናም ስልጠናቸውን ይጀምራሉ።